ሰላም ጤና ይስጥልን የቻናላችን ተከታታዮች እንዴት ናችሁ? በዛሬ ቪዲዮአችን ለህፃናት የሚሆን ከ7 ወር ጀምሮ ላሉ ህፃናት የሚሆን በጣም ጠቃሚ የሆነ የጁስ አይነት ነው አብረን የምንሰራው። እስከመጨረሻው ተከታተሉ። ይህንን ጁስ ለመስራት የሚያስፈልጉ ነገሮች አቮካዶ፣ ቆንጆ የበሰለ መካከለኛ አቮካዶ ያስፈልጋል፣ ብርቱካን ያስፈልገናል፣ እንዲሁም ሙዝ እንጠቀማለን። አቮካዶ እንግዲህ በጣም ብዙ ጥቅሞች ነው ያሉት። በጤናማ በሆነ ፋት የበለጸገ ነው። የህፃናትን ክብደት ለመጨመር በጣም ነው የሚረዳው። እንዲሁም ደግሞ ጤናማ የሆነ ፋት እንዲያገኙ ያደርጋቸዋል፣ ኃይል ይሰጣቸዋል። አቮካዶ ለህፃናት በተለይ ከ7 ወር ጀምሮ መጠቀም ይኖርብናል። እንዲሁ ሙዝ እንጠቀማለን። ሙዝም እንዲሁ በከፍተኛ ሁኔታ ሰውነታችን በሚፈልጋቸው ጠቃሚ የሆኑ ማዕድናት የበለጸገ ነው። በፖታሺየም፣ በማግኔዥየም እና ሌሎች ጠቃሚ በሆኑ ነገሮች በጣም የበለጸገ ነው። አመጋገባቸው ላይ ሙዝም በየዕለቱ ብናካትትላቸው ለልጆቻችን ጥሩ ነው። ኃይል ይሰጣቸዋል፣ ኢነርጂ በጣም እንዲያገኙ ያደርጋቸዋል እና በየዕለቱ አንዳንድ ሙዝ ብንሰጣቸው ጥሩ ነው የሚሆነው። ሌላው ብርቱካን ተጠቅሜያለሁ እዚህ ጋር በደንብ የበሰለ ብርቱካን የማይኮመጥጥ መሆኑን ማረጋገጥ አለብን። ከብርቱካን ደግሞ ቫይታሚን ሲ እንዲያገኙ ይረዳቸዋል እና ይሄ ጁስ እንግዲህ ለህፃናት ክብደታቸውን ለመጨመር ይረዳቸዋል። እንዲሁም በሽታ የመከላከል አቅማቸውን ይጨምርላቸዋል። ምክንያቱም በቫይታሚን ሲ በጣም የበለጸገ ነው ጁሱ። እንዲሁም በፖታሺየም፣ በማግኔዥየም በምንላቸው ለሰውነታችን በጣም ወሳኝ በሆኑ ማዕድናት የበለጸገ ነው። እንዲሁ ከአቮካዶ ደግሞ ሄልዚ የሚባለውን ፋት ያገኛሉ ማለት ነው። እንደዚህ አድርገን የተመጣጠነ የአመጋገብ ስርዓት ብንከተልላቸው ለልጆች ጥሩ ነው። እንደዚህ አይነት ፍራፍሬዎችን ተጠቅመን ሄልዚ የሆነ ወይም ጤናማ የሆነ ጁስ መስጠት እንችላለን። እንዲሁም መመጠን አለብን፣ ማብዛት የለብንም። እንደየእድሜያቸው ማብዛት የለብንም፣ መጠነን ነው መስጠት ያለብን ማለት ነው። ሞክሩት። እንደዚህ አይነት ምግቦችን ለልጆቻችሁ ስሩላቸው። እናመሰግናለን። ቻው